ወንዶች ንቁ! ከቆንጆ ሴት ጀርባ አሁን የምነግርህን ምልክቶች በጥንቃቄ ተመልከታቸው። እነዚህን ካየህ ፈጥነህ ሩጥ። ታቱ ሰውነቷን እንደ ማስታወሻ ደብተር የምትጠቀም ሴት ተጠንቀቅ። ታቱ መነቀስ በራሱ ወንጀል ላይሆን ይችላል። ነገር ግን ሰውነቷ ላይ ቦታ እስኪጠፋ የተነቀሰች የዘፈቀደ ውሳኔ የምትወስንና አመፀኛ ባህሪ ካላት ይህች ሴት ለትዳር መረጋጋት ሳይሆን ለሁከት የተፈጠረች ናት። ቆዳዋ ላይ የማትሳሳ ልብህ ላይ ትሳሳለች ብለህ ታስባለህ? የሶሻል ሚዲያ ሱሰኛስ ከሆነች ጠዋት ቁርስ ስትበላ ፎቶ፣ መንገድ ስትሄድ ስቶሪ፣ ማታ ስትተኛ ላይቭ ለሌሎች ሰዎች ላይክና ኮሜንት የምትኖር ሴት ያንተን ፍቅር ብቻዋን አትፈልግም። የእሷ በራስ መተማመን የሚለካው በቲክቶክ በፌስቡክ ላይክ ብዛት ነው። ስልኳን የምትወደውን ያህል አንተን ብትወድ ኖሮ ክንፍ አብቅላ መላእክት ትሆን ነበር። ባዲ ካውንት ይሄ ነገር ያጨቃጭቃል፣ ግን እውነቱን እንነጋገር። ያገኘችውን ወንድ ሁሉ የምታስተናግድ ግንኙነት እንደ ፋስት ፉድ የምታይ ሴት ስሜታዊ መረጋጋት የላትም። ትላንት ከ10 ወንድ ጋር የነበረች ዛሬ ካንተ ጋር ብቻ ትረጋጋለች ብሎ ማሰብ እሳትን በገለባ እንደመሸፈን ነው። ስሜትን የምትዘውር ወንጀሉን እሷ ሰርታ ይቅርታ የምትጠይቀው ግን አንተ ነህ። ሳትሳሳት እንድትሸማቀቅ የምታደርግ አልቅሳ የምታሸንፍ ወይም በጥፋተኝነት ስሜት የምትገዛህ ከሆነ ይህች ፍቅረኛ አይደለችም፣ አምባገነን መሪ ናት። የድራማ ንግሥት ሰላም አይመቻትም። ዛሬ ከጓደኛዋ ጋር ትጣላለች፣ ነገ ከቤተሰብ ጋር፣ ከነገ ወዲያ ከአንተ ጋር ትንሽ ችግር ሲፈጠር ዓለምን ታቀልጣለች። ሕይወቷ ሁሉም ትርምስምስ ያለ ነው። አንተ ቤት የምትፈልገው ሰላም ነው ወይስ ጦር ሜዳ? ድራማ የምትወድ ሴት ዕድሜህን ታሳጥረዋለች። ራዕይ የሌላት ውበት ብቻ፣ ጭንቅላትስ ምንም ዓላማ የሌላት ስለ ነገ የማታስብ ዛሬም ብቻ ልኑር የምትል ሴት ወደኋላ ትጎትታለች እንጂ አታሳድግህም። ትዳር የሁለት ሰዎች ጥምረት ነው። አንዱ ሮጦ አንዱ ከተቀመጠ ሰረገላው አይሄድም። ገንዘብ አባካኝ ከሆነች አንተ እየቆጠብክ እሷ ታባክናለች። ብራንድ ልብስ፣ ውድ ሬስቶራንት፣ የውሸት ሕይወት የራሷን ገንዘብ በአግባቡ መምራት ያቃታት ሴት የነገውን ቤትህን ታደራጃለች ብለህ ጠብቅ። ካንተ ኪስ እንጂ ከልብህ ጋር ጉዳይ የላትም። ወንድን የምትጠላ ደግሞ አለች። ወንዶች እኮ ውሻ ናቸው። ወንድ ምን ይሰራል? ሁሌም ስለ ወንዶች በክፋት የምታወራ አክብሮት የሌላትና ወንድን የምትንቅ ሴት ነገ አንተንም አታከብርህም። ውስጧ ያልተፈታ ጥላቻ አለ። ያንተን ቤት የምትሰራው በመውደድ ሳይሆን በመናቅ ነው። ወንድሜ ሆይ ውበት ይረግፋል፣ ባህሪ ግን የመቃብር ድንጋይ ላይ አብሮ ይጻፋል። አንዲት ሴት ቆንጆ ስለሆነች ብቻ ዓይንህን ጨፍነህ አታግባ። የሚያምር ፊት ኑሮ አይሰራም። የሚሰራው የሚያምር ባህሪ ነው። ጊዜህን፣ ጉልበትህንና የነገ ተስፋህን ከነዚህ ምልክቶች ጠብቅ። አለበለዚያ ወይ ዘንድሮ እያልክ መኖርህ አይቀርም። ፈላስፋው ጭሰኛ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው